በጣም አዝናለሁ። ምን ማለት ነው? ቴሌግራም እንጂ ስቴዋ ገባ ምንድን ነው? እሺ ምን አልሽው? ንገሪኝ። በቃ ልክ አንቺ እንዳልሽኝ ነው። በጣም ለምንኩት። እሺ እንዲለኝ ሞከርኩ። ፍኖት ያምሻል እንዴ? እኔ ሞክሪ ብዬ ነው የላኩሽ? አድርገሽ ነይ እንጂ ሞክሪ አላልኩም እንዴ? ደግሞ ሞከርኩ ምናምን ያለሽ ዝባዝንኪዋን ታወራብኛለች እንዴ? እንዴ ሄደን ቆይ ምን እንደምትይኝ ከመለመን ውጭ ሌላ ምን ማድረግ ነበረብኝ? እኔ እየገባኝ አይደለም። እርግጠኛ ነኝ እንደውም ስለኔ ያወራሽው አንድ ነገር የለም። እሱን ስታዩ ይሄኔ የሄድሽበትን አላማ ረስተሽ በራስሽ ጉዳይ ተጠምደሽ ይሆናል። ኤደን በቃሽ። ሲጀምር እኮ የላክሽኝ አንቺ ነሽ። ሲቀጥል ደግሞ እሱን አይቼ እንዲጠፋብኝ የሚያደርግ ምንም አይነት ምክንያት የለኝም። መልሳት ስጪኝ። እንደውም እኔ ላይ በተፈጠረው ነገር ሁሉ ደስተኛ ነሽ አይደለ? እኔ እንጃ መልስ የለኝም። ምን ልበልሽ? ደግሞ ልትቅለሰለሽና አንጀት ለመብላት ልትሞክሪ ነው? ችግር የለውም ስለለመድኩት። ለማንኛውም በቃ ልሂድ፣ ይቅርታ። መሄጃ እንዳላት ሰው ደግሞ ልሄድ ነው ትለኛለች እንዴ? እሺ ምንድን ነው ማድረግ ያለብኝ? ታውቅ ነበር አይደለ? ምን? ስለዚህ ቪዲዮ ነዋ። ዳዊት በጣም እርግጠኛ ነኝ፣ ለማዋሸት እንዳትሞክር። አረ ተረጋጋ ዳዊት። ምንድን ነው የምረጋጋው? የተላከልኝ እኮ የእህቴ የራቁት ቪዲዮ ነው። እንዴት ነው መረጋጋት የምችለው? ይገባኛል ግን አይገባም ዳዊት፣ መቼም አይገባም። የእህት ክብር ማጣት ለወንድም ሞት ነው፣ ከዛም በላይ ነው። ቆይ ግን እኔ የለውም ነበር ማለት ነው? በላይ ላይ ይሄ ሁሉ ሚስጥር፣ ይሄ ሁሉ ድብቅብቅ ነገር ስታደርጉ እንዴት ብዬ እንደማስረዳ አላቅም ወንድሜ። ግን የደበቅን የአንተን ንዴትና ጭንቀት መከራ ላለማየት ብለን ነው። ብቻ አሁን ስለ መፍትሄው ብናስብ አይሻልም? መፍትሄ? ይሄ ምንድን ነው ያለው መፍትሄ? ንገረኝ እስኪ፣ ምንድን ነው መፍትሄው? እስኪ አሁን የሚፈጠረው እናያለን። ይሄኔ እንደ እብድ እየሆነ ይሆናል። ከዛ ምን ያደርጋል? ሄዶ ያንቃታል፣ ይጮሃል፣ አዋረድሽኝ ይላል ወይስ ድኖ ካየው እኮ ቆየ አይደለም እንዴ? ወይስ ምን አስበው ነው? ምስኪን ዳግም የሚያደርገው ግራ ገብቶት እያወጣ እያወረደ ይሆናል። እሺ ታገሰዋለሁ፣ ቀስ ብሎ ይደውል። ምን አይነት እድል ነው? በእውነት ሰለቸኝ። ለሁሉም ነገር ተጠያቂ እኔ ነኝ። አሁን ብሩክ እንዳለው ቢያደርግ እንዴት መወጫ የምታደርገኝ እኔ ነኝ። ቆይ እሺ አሁን ምን ላድርግ? ስለምነው ቢሰማኝ ምን አለበት? ደግሜ ደውዬ ልለምነው እንዴ? ፍኖት እያሰብኩሽ ነው የደወልሽው። ምን አዲስ ነገር አለ? ብሩክ ልለምንህ፣ በምትወደው በእናትህ እኮ
ቆይ ምን አድርግ ነው? እሺ በቃ ያሰብከውን ሀሳብ ተወው። በፈጣሪ ተንኩል እኮ ያንተ ማንነት አይደለም። ፍኖት ለእኔ ሳታስቢ ምን እንዴ? ያን ሁሉ ታሪኬን ነግሬሽ ነበር አይደል እንዴ? እንዴት ነው ማትረጂኝ? እንኳን ይገባኛል፣ ግን ምንም ግን የለም። ሲጀመር ለዳግም ልኬለታለሁ። ምን? አዎ ስትደውይ እኮ የተፈጠረውን ነገር ልትነግሪኝ መስሎኝ ነበር። አንቺ ግን ገና አሁንም እያለቃቀስሽ ነው ያለሽ። ሄሎ ፍኖት፣ ሄሎ ፍኖት። ደንግጣ መሆኑ ነው? ቆይ ቪዲዮው የኤደን ነው ወይስ የሷ ነው? ቆይ አንተ ነገር መቼና እንዴት አወቅ? ዳጊ ቁም ነገር ላይ ብናተኩር አይሻልም? ብሩክ ምንም ነገር እንዳያደርግ የሆነ ነገር መፍጠርና ማሰብ አይሻልም? አላቅም እኔ ግራ ግብት ብሎኛል። አዋረደችን። ቆይ ሸውን አባታችን ሲያቅ ምን ሊፈጠር ይችላል? እንዴ ለምን ያውቃሉ? እንደውም እዚህ ያለመኖራቸው ፋዘር ራሱ ተመስገን ነው። ይሄ ሚስጥራችን እንዴት ተደብቆና ተደፍኖ መኖር እንዳለበት ብቻ ነው ማሰብ ያለብን። እኔ መጀመሪያውንም አልወደውም ነበር። ይሄ ልጅ መጥፎ ነው አይሆንሽም ተይቅርብሽ ብያት ነበር። እሷ ግን መች ትሰማለች? ያው ፍቅር እውር ያደርግ የለ። እንዴት ያለ መጥፎ ሰው ነው? ቆይ እኔማ ቆይ ባልሰራለት ያለበት ድረስ ሂጂ ነው አንቄ የምገለው። እንደሱም አይሆንም። ነገር ሳይበላሽ ሌላ ነገር ብናስብ ነው የሚሻለው። አሁን መጀመሪያ ወደ ቤት ወሰደኝ። መጀመሪያ እራሷ ኤደንች መቀጣት ያለባት። እኔ እሷ ላይ እጄን አንስቼ አላውቅም። አሁን ግን በቃኝ። ይኸውልህ ዳግም፣ ዳዊት አታበሳጨኝ። በቃ ውሰደኝ ወደ ቤት። እሺ ቤት ታርክሽ። ስለዚህ ቀጥሎ እዚህ ቤት በጣም ብዙ ድራማና ትርምስ አለ ማለት ነው። ቆይ አሁንና ምን ላደርግ ነው? ወይኔ ጉዴ! ኤደን እንደሰማች ከኔ የተሻለን እንዴት መብረጃ አታገኝ? ቆይ ምንድን ነው ማድረግ ያለብኝ? ቀድሜ ዳግምን ላናግረውና ብትጮ ብትቆጣት ወይም ብታለቃቅስ ብትሞክር ራሷን ታጠፋለች። ስለዚህ እባክህ እንዳላወቅኩንና መብቴን ፈልግ ልበለው። ግን ደግሞ እሱስ እንዴት ይሰማኛል? ሲጀመር አስቀድሜ እንደማቅ ማሰቡ አይቀርም። እንዲሁም እንዲነን ጭራሽ ይሄ ሲጨምር ታየኝ። እሱ ነው እንዴ? ባኪያቺ ፍኖት ናት። ታዲያ ለምን እንደምትዘጋባት? እሷም እንደምታውቅ በጣም እርግጠኛ ነኝ። ልቤን ሰብረዋለች። አይደለም ላወራት ለትንሽ ጊዜ ባላያት ራሱ ደስ ይለኛል። ዳጊ ላንተ ብላ ነው። ሁላችንም አንተን ለመጠበቅ ስንል ነው እንደዚህ ያስቀየምን ያለ ነው። በዛ ላይ ደግሞ ይሄ ነገር ከመፈጠሩ በፊት ያሳለፍናቸው ጥሩና መልካም ነገር አስብ። ብዙ ነገር እኮ አሳልፈናል አይደል? እንዴት ይሄ ነገር ተፈጠረ ብለህ ሁሉ ነገር ገደል ትከተዋል? ዳዊት እያወራን ያለነው እኮ ስላንተ ሳይሆን ስለ ፍኖት ነው። አዎ ግን ቢሆንም እኮ ከሷ ጋር ያሳለፍከው ጥሩ ነገርም አስብ። ምንም ያሳለፍ ነው የለም። መደባበቅ፣ ውሸት፣ በቃ አብራይ ለምን እንደሆነች ራሱ እየገባኝ አይደለም። ታገስ። አንዳንዴ ፍቅር መስዋዕትና ብዙ ትዕግስት ይፈልጋል። አሁን ያለሁበት ሁኔታ ይሄን ለማሰብ የሚፈቅድልኝ ጊዜ ላይ አይደለም ያለሁት። ይልቅ በእናትህ ቶሎ እንደው በቃ ልንገራትና አስቀድሜ ለሚመጣው ነገር ባዘጋጃት ይሻላል። አምላኬው ያግዘኝ እባክህ። የመፍትሄ ሀሳብም ስጠኝ። እንዴ ከዛስ ግን ያው ትጮኻለች፣ ትሳደባለች። አንቺ ብታሳመኝ ኖሮ ምናምን በቃ ቀላለሁ። ከዚህ ከፋ ምንም አታደርገኝም። በዛ ላይ ደግሞ እኔ ምን አደረኩ እንዴ? ይልቅ ከዳግም ብቀድም ይሻላል። በስልክ ነግሯትስ ቢሆን አየየ ይሆናል።
ቢሆንም አኖር እስካሁን ዝም አትልም ነበር። በቃ ልሂድ። እንዴ ምንድነው? ምኑ እንደዚህ አፍጠሽ የምታይኝ? ኤደን የሆነ ነገር ልነግርሽ ነበር። ስለ ብሩክ ነው? አዎ ደውሎልሽ እሺ ያለሽ አይደለ? እኔ እኮ ብዬሻለሁ። አሁን ወረት ላይ ስለሆነ አንቺ ያልሽው ነገር በሙሉ ይታዘዝሻል። ደግሞ አንቺም ቢሆን ለክፋት ሰጪ በደንብ አድርገሽ አማለሽዋል። ኤደን ዋናው ፍላጎቴ መሟላቱ ነው። ግን ደግሞ ሰምቼሻለሁ። የኔ ሁኚ እንዳይልሽ ብቻ። ኧረ አንዴ ስሚኝ ኤደን። እሺ ቆይ ምንድን ነው? መጥፎ ዜና ነው። ራስሽን አዘጋጅ። ምንድን ነው? ዳግም ቪዲዮን አይቶታል። ምን? በጣም አዝናለሁ ኤደን። ምን አስበው ነው አንዳቸውም ያልደወሉት? አልፈራንህም አይነት ነገር እየተጫወቱ ነው እንዴ? አሳያቸዋለሁ። እንደውም ምልህ ያሲዙኝ። ኤደን ኤደን መሄድ አለብኝ። ወዴት ነው የምትሄጂው? አላውቅም፣ ግን ከዚህ በኋላ ለዳግም እንደዚህ ነው ብዬ የማስረዳት አቅም የለኝም። ኤዱ፣ ነገሮችን ከመሸሽ ይልቅ እዚህ ሆነሽ ብትጋፈጭ ጥሩ ይመስለኛል። አቅም የለኝም ፍኖት፣ ደከመኝ። አይዞሽ አይዞሽ፣ ሁሉም ነገር ያልፋልሽ። ደግሞ እኮ ወንድምሽ ነው ይረዳሻል። መቼም አይረዳኝ አውቃለሁ። ሲጀመር እኮ የሆነ ነገር የሆነው በራሱ ጓደኛ የተነሳ ነው። ቢሆንም ምንም ለውጥ የለውም። አይረዳኝም። ከዛ ዳዊትም ደግሞ የደበቀው ሌላ ቪዲዮ ያስቀመጠው ካለ እሱን አውጥቶ ይፖስትብኛል። በቃ እሺ፣ እንደዛ ከሆነ እኔ ዳግምን አሳምነዋለሁ። ያንቺን ማሳመንማ አየነው እኮ ምንም ጥቅም እንደሌለው። አሳልፊ። ዳግም ተረጋጋ፣ በእናትህ ልጅቷ ራሷ እንዳትጎዳ። በእናትህ ልቀቀኝ ዳዊት። እሺ እለቅሃለሁ። ይኸውልህ ምን መሰለህ፣ ምንድን ነው የምሰማ? ቤተሰባችን እንደተዋረደ አልገባህም መሰለኝ። ይገባኛል፣ ግን ሂደህ ምንም እንዳትላት። በዚህ ስሜቱ አንተም ተናደሃል፣ እሷም ፈርታለች። ትዘበራረቃላችሁ፣ ምንም ልትግባቡ እኮ አትችሉ። እሺ በቃ በእናትህ ልቀቀኝ። በቃ ትነግረዋለች ዛሬ አለቀልኝ። ወይኔ ምንድን ነው የሚሻለው? በቃ ካሁን በኋላ ጓደኛዬ ማየት አልችልም ማለት ነው። ሂድ በቃ። ከአንቺ መቼም ክብርና ማድረግ አልጠብቅም። መቼም ዳግም ስሜን አትጥሪ። ከጀምሮ ስለሱ ባልነግርሽ አይሆንሽም ባልለሽ። እሺ አስረዳ። ምን ማዋረድሽን፣ በአንቺ ምክንያት ቤተሰባችንን ዝቅ ማድረግሽን ነው? አሁን ብዬ ያደረኩት ይመስልሃል? መጠንቀቅ፣ ራስሽን መጠበቅ ነበረብሽ። እውነት ነው፣
ልክ ነህ። ይቅርታ። አባዬ ሳይሆን ምን የሚፈጠር ይመስልሻል? እስኪ ንገሪኝ። ዳግም እባክህ አታስጨንቀኝ። በቃ ስህተት ሰርቻለሁ አውቃለሁ። ይቅርታ አድርጉልኝ። በቃ አሁን አሳልፈኝ ልሂድበት። ወዴት ነው የምትሄጂው? እኔ እንጃ አላውቅም፣ ግን በቃ ሁሉ ነገር ሰልችቶኛል። ራቅ ማለት ነው የምፈልገው። አሁኑኑ ተመለሽ አልኩኝ እኮ። ዳግም እባክህ። የወንድምሽን ምክር ብትሰሚ ኖሮ ለዚህ ባልበቃሽ ነበር። ለነገሩ አንቺ ምን ታደርጊ? አባዬ ነው አቅብጦ ለዚህ ያደረሰሽ። አሁን ሲመጣ ውጤቱን ያይልሻል። ዳግም እባክህ በቃ አታስጨንቀኝ፣ አታስቀኝ፣ ተወኝ። አሁን ተመለሽ። መስማት አለመስማቱን አሁን በምን ልወቅ? ተነግሯለች። ለምን ብላ ትደብቃለች? አሁንማ ተስፋ ስለቆረጠች ብቻዋን ላለማዘን ስትል የኔም ጉድ ተውጧለች። ወይ ምንድን ነው የሚሻለው? ኡፍ ሳንቾ ደግሞ ዳግም መስሎኝ ነበር። ደነገጥኩ። ምን አይነት ጣጣ ውስጥ ነው የገባው? ደውዬልህ ነበር። ከረፈደ ላለመቀደም ነበር የደወልሽው፣ ግን ተቀድመሻል። ላስረዳ። በጣም ነው የጎዳሽኝ። በጣም ሆን ብዬ አይደለም ዳግም። እኔ ነገሮች አንተ ጋር ደርሰው ከመናደድ በፊት ቀድሜ ልቋጫቸው ብዬ አስቤ ነበር፣ ግን አልተሳካም። ፍኖት ልብሽ አይገኝም። እንደምታስበው አይደለም። እንደዚህ እንደሆንሽ ባቅ ኖሮ መጀመሪያውኑ ቀርቤ አልጎዳም ነበር። ይቅርታ ዳግም። አሁን አንተ በገመትከኝ ልክም አይደለም። አሁን ላይ እንደፈለግሽ መሆን ትችላለሽ። ለምንድን ነው የፈለከኝ? ለዳግም የላክለት ምን አሰበ ነው? ቆይ ከሱ ምንድን ነው የምትፈልገው? ቆይ ለሱ በመላክ ምንድን ነው የምትጠቀመው? ንገረኝ እስቲ። ስጠባበቅ ነበር። አንተም ጋር ደርሷል ማለት ነው። ግን ማንም ምንም እያለ አይደለም። ቆይ ለምንድን ነው? ብሩክ እየቀለድኩ አይደለም። ጭራሽ ታመሰግነኛለህ ብዬ ስጠብቅ ልትጮህብኝ እየሞከርክ ነው ያለው። ብሩክ ለምን አትመልስልኝ? ማደርገውን ነገር ሁሉ ለአንተ ማማከር አይጠበቅብኝም። ቆይ አንተ የሱ ጠበቃ ነህ እንዴ? በጣም የምወደው ወንድሜ ነሽ። ቆይ ስራ ፈትነህ ስራ የለህም? እባክህ ብሩክ ደግመህ ልታገኘኝ እንዳትሞክር እሺ? ይኸውልህ ሰማኸኝ? ካልሆነ 2 ጊዜ አላስብም፣ አሳልፌ እሰጥሃለሁ። ቆይ እስካሁን ግን ለምን አላደረግከው? ምክንያቱም ልታስፈልገኝ ትችላለህ፣ እጠቀምብሃለሁ። ኤደን ደግሞ መናገሩ አይቀርም። ኤደን በጣም ብልህ ነች። ለአንተ ስትል ሳይሆን ለራሷ ስትል አታደርገው። ይኸውልህ ትሰማኛለህ? ከዚህ በኋላ ስጠራህ አቤት ስልክህ ወዴት ብቻ ነው እሺ ማለት የምትችለው። ማን ነው? ብሩክ ነው? አዎ። አንሹ። ከዛ እዚህ ምንም ነገር እንዳልተፈጠረና ሁሉም ነገር ሰላም እንደሆነ ነገር አንሹ። ሄላ የት ነሽ? ቤት ነኛ። በዚህ ሰዓት የት ልሆን እችላለሁ? እና ቤቱ እንዴት ነው? እንደዛው ነው። ዳግም ገባ? ገብቷል። አሁን ራት አቅርቢ ብሎኝ ወደ ላይ ወጣ። እየቀለድሽ መሆን አለበት። ምን አይነት ወንድም ነው? ማለት ምን ማለት አለው? እንደላኩለት ነገሮች አልነበር እንዴ? ነው ስልኩ እሱ ጋር አይደለም? እንዴት ነው ምንም አይመስለው? እኔ እንጃ። ታዩ ማረጋውን ያውቃለሁ። ምን ልታድርግ ነው? አታስቢ፣ ጠዋት ቤት ድረስ እመጣለሁ። ከዛ ታይዋለሽ።
እባክህን ብሩክ። ሊጀምርሽ ነው። እንደማልሰማሽ እያወቅሽ ልታነቃቅሽ እንደሆነ እኔ ከበቀሌ ማንም ሊያስቆመኛል አደርገዋል። አንድ ጊዜ ብቻ ስማኝ። ደህና ደር። ስለዚህ ነገር ልታስረጅኝ ትችያለሽ? ምኑን? ሁሉ ነገር አንቺን እያማከረ ስለሚያደርገው ነገር። ዳግም አንተ እንደምታስበው አይደለም። በድጋሚ ብሩክ ነው? እናቴ ናት። ይቅርታ ላውራት። መሰሪ መሆኗን ነግሬክ ነበር፣ ግን አላመንከኝ። ምክንያቱም ፍቅር ስለያዘ፣ እኔም ደግሞ ልክ እንዳንተ ፍቅር ስለያዘኝ ነበር የብሩክ መጫወቻ ያልኩት። በጭራሽ አይመሳሰል። ምን? እንዴት? ፍኖት ጥሩ ሰው ናት ልትለኝ ነው እንዴ? ንገረኝ። ዝም አትበለኝ ዳግም፣ ንገረኝ። አላውቅም። ቀን ጠብቆ እንደሚተኮስ ጥይት ናት። እመነኝ። ሁሉም ነገር ላይ ደግሞ እጇ አለ። ሲጀምር ለቤታችን መጥፎ እድል ናት፣ መወደድም አይገባትም። ስለ እሷ እያወራሽ ስለ አንቺን ድረስ አለማድረጋት ሞክሪ። ፍቅር የያዘው ሰው እንደማይከሰስ ይግባ። ስለ ብሩክ ደግሞ ስትነግረኝ ባለመስማት አትውቀሰኝ። ይቅር በይኝ እናቴ። ጠፍቼ አስጨነኩሽ አይደለ? በጣም ደህና ነኝ። በእውነት ደህና ነኝ፣ አትጨነቂ። የማልደውለው እኮ ትንሽ ነገሮች ስላልተመቻቹልኝ ነው። እሺ እናቴ፣ አሁን ስራ ጀምሬ ነገሮች መስመር ሲይዙልኝ በቀን 2 ሄዶሽ ምደውልልሽ። ጤናሽስ ግን ደህና ነሽ? ወንድሜ እየተንከባከበሽ ነው? እሺ በቃ ደህና ደሪ፣ እደውልልሻለሁ። እሺ እሺ በቃ አሁን ልዘጋው ነው። እሺማ ደህና ደሪ። ደህና አይደለሁም እናቴ። ልብሽ እውነቱን የነገረሽ። ተጨንቄያለሁ። ምን እያወራን ነበር? ስለ አንቺና ስለ ብሩክ ሚስጥረኝነት። ኤደን ልካኝ ነበር ቪዲዮን እንዳይለቅባት እንዳሳምነው፣ ግን እሱም ቢያለ ብለምነው መሻላለኝም ነበር። እውነት ነው? ስለ በቀል ሲያወራ ነበር። ቆይ ማን ምን አድርጎት ነው? ምንም አላውቅም። እና ቀጣይ ቅዱን ሳልነገረሽም? አላውቅም። እሺ አሳልፈሽ ሰጠሽኝ አይደለ? እኔ እኮ ምንም አላልኩም። ለተጠየቁት ጥያቄ መልስ ብቻ ነው የሰጠሁት። ኧረ አይደል? እሺ በጣም ጥሩ። ኤደን እባክሽ እኔ እንደ ክፉ ሴት አትይኝ፣ ልትረጂ ሞክሪ። ምንም ያልኩሽ ነገር የለም እኮ። አሁን ልተኛበት ውጪ።
ሄሎ ብሩክ። አቤት፣ በሰላም ነው በዚህ ሰዓት? ነገ መተህ ምን ልታደርግ ነው? ታዩ የለ ምን አስቸኮለሽ? በእናትህ አትምጣ እና ከሳት ተገናኝተን እናውራ። ስሚ ፍኖት፣ ስለአንቺ ቅንጣት ታክል ስለማይጨነቁ ሰዎች በዚህ ልክ መሆንሽን አቆሚ። ሰማሽ? በእናትህ ብሩክ አትድከሚ፣ አደርገዋለሁ። ደህና ደህና። ሄደን ወይ በሰላም ነው? ፍኖት የለችም እንዴ? እኔ እንጃ። እንኳን አልኖረች። ብቻሽን ነበር ላናግርሽ የፈለግኩት። በሰላም ነገ ብሩክ ሲመጣ አንድ ማድረግ ያሰብኩት ነገር አለ። እሱን ደግሞ ፍኖት እንድትሰማ አልፈለግኩም። እሺ ንገረኝ። ተለጥፈሽ እየሰማሽ ነበር? ምንድን ነው የምታወራው? ቆይ አንቺ ከመቼ ጀምሮ ነው የብሩክ ጆሮ ጠቢ ሆንሽው? ከልብክ ነው ዳግም? አትቅለሽልሽ። ይኸውልሽ ከዚህ በኋላ ደግሞ በእኔ ቁጥጥር ውስጥ ነሽ።